ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ሁላችንም የምንጋራው ጠዋትና ማታ የምንጠቀምበት ትልቅ የኢትዮጵያውያን የጋራ መድረክ የሆነው ስለ ሚኒባስ ታክሲ ነው የምናወራው። ለመሆኑ መጨረሻ ጊዜ ታክሲ ውስጥ ገብታችሁ ሳታጉረመርሙ ወይም ሳትስቁ የወረዳችሁት መቼ ነው? የረዳቶች የጂኦግራፊና የፊዚክስ የታክሲ ረዳቶች ወያላዎች እኮ በጣም የሚገርሙ የሳይንስ ሊቃውንት ናቸው። አንደኛ ነገር የሰው አካል እንደ ውሃ እንደሚቀልጥና እንደሚቀንስ ያምናሉ። ታክሲው ሞልቶ ሰው በሰው ላይ ተደራርቧል። እሱ ግን በር ላይ ቆሞ ምን ይላል? ግባ፣ ባዶ ነው፣ ኳስ ያጫወታል፣ አንድ ሰው ብቻ ጠጋ በሉና ተቀመጡ ይላል። እዛ ውስጥ እኮ ሰው በኦክሲጅን እጥረት እያለከለከ ነው። አንተ ደግሞ ኳስ ያጫወታል ስትል ቢያንስ ሜዳ መኖሩን አረጋግጥ ይላል ሌላኛው። የረዳቶች የፖለቲካና የጂኦግራፊ ጥበብ። ታክሲው መጫን የፈለገው ሜክሲኮ ከሆነና አንተ ቦሌ ይሄዳል ብለህ ከጠየቅ አዎ ሜክሲኮ ዞሮ ቦሌ ይገባል ይልሃል። በሱ ሂሳብ አዲስ አበባን ዞሮ አሜሪካ መግባት ቀላል ነው። የታክሲ ውስጥ የሰዎች አቀማመጥ። ታክሲ ውስጥ ስትገባ የምትቀመጥበት ቦታ የራሱ የሆነ የስነ ልቦና ጫና አለው። ከሹፌሩ ጎን ፊት ለፊት ከተቀመጥክ አንተ ተሳፋሪ ሳትሆን ምክትል ሹፌር ነህ። መስታወቱን ማጽዳት፣ ረዳቱ ሲወርድ በሩን መክፈትና መዝጋት፣ እንዲህም የኋላውን መስታወት እያየህ ይለፍ ማለት ያንተ ግዴታ ነው። መሃል ወንበር ላይ ከተቀመጥክ ያው የሰፈሩ ባንክ ነህ ማለት ነው። ከኋላ የሚመጣውን ብር በሙሉ ተቀብለህ ለረዳቱ ማስተላለፍ፣ መልሱን ደግሞ መልሰህ ማከፋፈል። ሰርተህ የማታውቀውን የሂሳብ ስራ ነው ታክሲ ውስጥ የምትሰራው። ከኋላ መጨረሻ ወንበር ላይ ከተቀመጥክ ግን ጉዞ ረጅም ከሆነ አናትህ ጣሪያው ላይ የተጋጨ የመንገዱን ብሬከር በሙሉ በጭንቅላትህ ነው የምትቆጥረው። የመልስ የለኝም ጦርነት። ታክሲ ውስጥ ትልቁ ጦርነት የሚጀምረው የ100 ብር ወይም የ200 ብር ኖት ስታወጣ ነው። ረዳቱ ገና ብሩን ሲያይ ፊቱ ይገረጣል። ልክ ወንጀል የሰራህ ነው የሚመስለው። አረባክህ መጀመሪያውኑ ዝርዝር የለኝም አትልም? አሁን ይሄን የት ላውርደው ይልሃል። አንተም የመንግስት ብር እኮ ነው የሰጠው የውጭ ምንዛሪም አይደል ብለህ ትነጫነጫለህ። በመጨረሻ ምን እንደሚያደርጉ ታውቃላችሁ? የማታውቀውን ሰውዬ ጠቁሞ ከእሳቸው ጋር ተያይዘህ ውረድ ይልሃል። መንገድ ላይ ወርደ ከማታውቀው ሰው ጋር 5 ብር ላንተ 10 ብር ለኔ ያልክ ስትካፈል ትውላለህ። የታክሲ ህይወት እንግዲህ እንደዚህ ነው። ጭቅጭቅ ቢኖረውም አንዳንድ ጊዜ ንትርክ ቢበዛበትም ተሳፋሪው እርስ በርሱ የሚተጋገዝበት አብሮ የሚስቅበትና የሀገሪቱን የኑሮ ትኩሳት አብሮ የሚለካበት እውነተኛ የሰፈራችን መድረክ ነው። እናንተስ ታክሲ ውስጥ የገጠማችሁ በጣም የሚያስቅ ወይም የሚያናድድ ታሪክ ምንድን ነው? ከታች በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ወግ እስክንገናኝ ሰላም ሁኑ። ቻው።